እናንተ ግፈኞች ሆይ ትሞታላችሁ። እናንተ ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንተ አፈር አይንካን ያላችሁ፣ እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ህዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ ትሞታላችሁ። እልክ ትገደላለህ፣ እንዳሰቃየ ትሰቃይ፣ እንዳስለቀስ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ፣ እንደገፋ ትገፋለህ። እንዳትረሳ ትሞታለህ። መመናንን እያስጨረሳችሁ ነው። እስከመቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩ? እኛ ለሞቶት ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁም ወይ? የሚፈሰው የንጹሐን ደም እስከመቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። እንገደላለን። ክቡር መጋቢ አባ ዘበአማን ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር፣ ለማውራት ነው የመጣው እንዴ? ክቡራን አበው መነኮሳት፣ አንተ ነህ እንዳንተ ያለው ነው። እንዳንተ ያለው አንተ አሾፍሻይ በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። ከዚህ ያለፈ አጀንዳ ያለው ሰው እሺ፣ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ፣ ከዚህ በላይ ምን እንጠብቅሽ? እስከመቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ። ይሄ ቪዲዮ ይወርዳል ማለት የለብኝም። ከዚህ በኋላ የሚሰማ ከሆነ ይሄንንም ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ፣ እስከ መጨረሻ ክርስቲያን ከሆንክ አሁን መስቀል ይቆርጣል። መስቀል እሺ ሹሪያቱ السلام عليكم ورحمة الله وبركاته. أمكم وطلع أقص مسكرة تجمع يستكلي ساتياتنا عاد يمكن منه سيني براتي منه يا ربي الله أنا بفهمت سمونا كنا بقدر إن شاء الله كلته كيف إذا أنا نشكرك إنتو كلو إنتو مسكرة بيجا بتجيبات مسكرة جديدنا مسكرة جديدنا مسكرة كاسيون مسكرة كاسيون ما شاء الله ዝምታችን እስከመቼ ይሁን? አይናችን እያየው ግዴላችሁ። ይሄን ቪዲዮ እንዳያስወርዱት የቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም፣ አግዙኝ። እናንተማ ከ120% ኢትዮጵያ ላይ ብትኖሩ ኦርቶዶክሳውያን አውጥታችሁ እንዲህ ነው የምታደርጉት። የኛ ዝምታ ግን አስጠላኝ። አሁንስ በቃ መጮ ብቻ እንደ ውሻ ተነስተ ሚዲያ ላይ ው ማለት ብቻ ነው በቃ። አንደኮ ነው እኛ እንደ ጉልጥለውን ሄዱ። አዎ ደም ምንድነው የምንወጣው? አዎ ለጉናው ጥለውን ሄዱ። ባለቅኔው ቅድም ተናገሩ። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርቆሬዎስና ኧረ ይምጡ እነሱ። አልቻልነውም። ከመቃብር ውጡና ገዙን። እናንተ ኃይለ ሥላሴ ሁልን ረኑን ነበላይ ዘለቀ አልቻልነውም። ምን እናድርግ? ኢትዮጵያ ይህች ናት ወይ? ኢትዮጵያ ይህች አይደለችም። ኧረ ኢትዮጵያ ምን ነካችሁ? ኧረ ምን ነካችሁ? ኧረ ሀገር ያለሽ ኢትዮጵያ ያለሽ እሺ፣ እንግዲህ ወደ ባሻ ረገና ትኛችኋለሁ። ምን እናድር እንዴ? ምንድነው ዝም በሉ አይባልም። ከአመድ እንጃይ ተዋግሮ አይሞትም። ምስጢር አይደለም።
መስኮቱን ወዴት እንጩህ እንዴ? አገር ብለን እኮ ነው መሞቱ እኮ አልከበደን። አገራችንም ብለን ነው እንጂ መሞት አይቀር። ግን አገሪቱ እንዴት ትሁን ነው? ምን እናድርግ? እሺ ኢትዮጵያን እንለካ እስቲ እንደው እኔም ላበርክት በሉ አንዴ ዝም በሉ አይዟችሁ። ኢትዮጵያን እንለካ በስላሴ ከስላሴ ስላሴን በስላሴ እንልሃለን ነው። ኢትዮጵያን እንለካ ኢትዮጵያ ኢትዮጵያውያን ማለት ነው። ኢትዮጵያ ታበጽሕ እደዊሃ ሲል ኢትዮጵያውያን ማለት ነው። ኢትዮጵያን እንለካ በስላሴ ከስላሴ እምግብፅ ከመ ያውፅአነ ፈኖ ለሙሴ ግሩም ነው። እምግብፅ ከመ ያውፅአነ ፈኖ ለሙሴ ግብፅ ሆነች ኢትዮጵያ ጊዜ በዛባት ሰው በድንጋይ የሚቆጠርባት። አይ ኢትዮጵያ አንቺ ግፈኛ አገር እየተሞናሞንሽ ቅድስት ሀገር እየተባልሽ ይህን ግፍ ተሸክመሽ ቤተ ክርስቲያን እምነ ተመንየት ከመ አመ ኤልያስ ሞታ በዋህድ ለታንቃነ ቀበረት መንታ። ቤተ ክርስቲያን እምነ ኢትዮጵያ እምነ ተመንየት ከመ አመ ኤልያስ ሞታ። በኤልያስ ጊዜ እነ ናቡቴ በድንጋይ ተወግረዋል። አዎ ከመ አመ ኤልያስ ሞታ በዋህድ እሑድ በአንድ እሑድ በዋህድ እሑድ አምጣነ ቀበረት መንታ። መልከ ጼዴቅ ሀብዘ መልከ ጼዴቅ ፍድፋዴ መልከ ጼዴቅ ሀብዘ መልከ ጼዴቅ ፍድፋዴ ተወከፎ ለሐረገ ወይን ቀዊነ ከዴዴ የዲሃ ለጴጥሮስ ቀዳሚ በከመ አርኀወት ሮዴ ወላድ ዘአረጋዊ እኅተ ባስልዮስ ቀዳማዊ ወላድ ዘአረጋዊ እኅተ ባስልዮስ ዳህራዊ ዘአመኬፋ ጊዜኪ ጊዜሁ ለቴዎፍሎስ ኖትያ ኮንኪ ወላድ ዘአረጋዊ ወላድ ዘአረጋዊ እኅተ ባስልዮስ ቀዳማዊ ዘአመ እስጢፋ ጊዜኪ ጊዜሁ ለቴዎፍሎስ ኖትያ ኮንኪ በሞተ ውሉድ ከመ እኅት ሶርያ ወከመ ሶርያ ኢኮነት አሐቲ ጎረቤትኪ ኬንያ ወከመ ናቡቴ ዘሰማርያ ካህነ ሃይማኖት አይባነ ዘቢታንያ አይጾርዎ ምሉዓን ወልድያ። እንግዲህ እንደው ምን እናድርግ ብንል ነው እንግዲህ ዛሬ ጥሩ አጋጣሚ ነው። ምን እናድርግ ኢትዮጵያውያን? ምን እንሁን? እንደው እንወያይ። ፍርሃቱን ተዉት። ብንፈራ ሞት አይቀርም። ግን ምን እናድርግ? ኢትዮጵያ እንደዚህ ነበረች። ቀድሶ አቁርቦ የሚያወጣ ካህን በደጅ የምትገል የአረመኔ አገር ነበረች ኢትዮጵያ። ምን ምሁራን ምን ነካችሁ? ይህ ግራ የገባው ፖለቲካ ምን ይጠቅም ብላችሁ ምን አለ ዝም ባትሉ? ምና ዶክተሮች፣ ምና ሀገር ሽማግሌ፣ ምና ሃይማኖት መሪዎች እንደዚህ ነው? በኢትዮጵያ ቤተ ክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል? ኧረ ዝም አይባልም ጎበዝ።
ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክያን መሪዎቿን እድሜ ስጥ እያልን የምንጸልይ በድንጋይ እንወገር? ኧረ ግፍ ነው! ኧረ ባስልዮስ ተነስ! ቴዎፍሎስ ተነስ! ኧረ ሃይማኖት የለም! ጳውሎስ ጀግናው የለም! አዎ ምን ይደረግ እና ይበቃኛል። እኔ ሕግ መጣስ ነው አለመታዘዝ። ግን ምን ነካን? ምን ነካን? ድግሪ ጭነን እንዲህ የተጃጃል ምን ሆነን ነው? አባታችን ቃለ ሕይወት ያሰማልን። ከዚህ በመቀጠል ብፁዕ ዶክተር አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ቅዱስነታቸውን እዚህ ከሀዘን ለተጎዳው ሕዝብ እንዲያሰሙልን፣ እንዲባረኩልን፣ እንዲቀድሱልን ሲሾ እንዲጋብዙልን በታላቅ እናጠይቃለን። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ መንግስት ባለስልጣናት፣ የተወደዳችሁ የዚህ ሐዘን ተካፋዮች፣ እንግዲህ አሁን ወደ መጨረሻው ደርሰናል። አንዳንድ ስሜታዊ ነገሮች አሉ። እነዚህም በጸሎትና በንስሐ በትሕትና ሆነን ነው የምናልፋቸውና ሁላችሁም በጥሞና ሆናችሁ ብታዳመጡ በትሕትና እጠይቃለሁ። ብፁዕ ቅዱስ አባታችን ሲያገለግሎት የነበሩ ልጆች እንዲሁም ደግሞ እዚያም በኒውዮርክም የሚያውቋቸው ልጆችዎት ሁለቱ ዛሬ ወደ እግዚአብሔር ሄደው እየሸኘን ነው። ምንም እንኳን ሐዘኑ ከባድ ቢሆንብዎትም እዚህ እነዚህን አባቶች ለማክበር የመጡ ብፁዓን ሊቃነ ጳጳሳት፣ እዚሁም የሃይማኖት ተወካዮች፣ መንግስት ባለስልጣናት፣ ጠቅላላ ምዕመናን በሙሉ እዚህ ያሉትም በዓለም ያሉትም ይህን የሚከታተሉ ሁሉ የቅዱስነትዎን ቡራኬ ይፈልጋሉና ብፁዕ ቅዱስ በቅድስት ቡራኬዎ እዚህ ያሉትን ልጆችዎትን እንዲባርኩ እንደገና ያገለገሉትን ልጆችዎትንም